ሰላም የካያሞ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ ዩቲዩብ ቻናላችን ደስ በሚል ሁኔታ እንግዲህ እየገሰገሰ ይገኛል። በዚህ ምክንያት በጣም ደስ ብሎኛል። በጣም አመሰግናለሁ ከልብ። በመቀጠል እንግዲህ ዛሬ ደስታዬ ቀን ስለሆነ ጥቂት የጎዳና ልጆችን ኮሌክት አድርገን ማለት ነው አብረን ምሳ እንበላለን ማለት ነው። ስለዚህ እስኪ ተከተሉኝና ውሎዬን አብረን እንዋለው በእናታችሁ። እንግዲህ ቤተሰብ አንድ ልጅ ኩርሙት ብሏል። እኔ ልኮራመት አባቴ ሰላም ነህ? እንደት ነህ? አማን ነው አለ ኢታ ምን እያደረክ ነው? ደብሮ እስኪ ቀና በል ተነሳ። ምንድን ነው ደበረ? እስኪ ዙር ወደዚህ ወደ ካሜራ። ምን ደበረ? ደብሮን ነው በእውነት በል። ምሳ በልተሃል? አልበላም። በቃ እንበላለን ዛሬ። ይኸውልህ ኮሜዲያን ካያሞ እባላለሁ። ዩቲዩብ ከፍቼ ቲክቶክን በደንብ እየታየልኝ ነው። ደስታ ላይ ስለሆንኩ ከእናንተ ጋር ምሳ ልበላ ፕሮግራም አድርጌ ነው የወጣሁት። እሺ ጓደኞች አሉ? አሁን እዛ አካባቢ ያሉ ምሳ አብረን የምንበሉ አሉ? ጥራሽ ጥራና ግን እንዳይበዙ ከ5 እንዳይበልጡ። እሺ የቱ ጋር ወልታሽ ነው? እዚህ ደርሰናሽ። መጣችሁ? መጣን። እሺ ማነው ስምህ? ዮሴፍ ይባላል። ስምህ ማን ነው? ዮሴፍ ይባላል። ስምህ ማን ነው? ዮሴፍ ይባላል። ስምህ ዮሴፍ። ዮሴፍ የት ነው የምትኖረው? እዚሁ ጎዳና ነው። በቃ ይዞ ዛሬ አብረን ምሳ እንበላለን። እሺ አንተስ? እርጉዙ ደስ የሚል ስም ነው። እርጉዙ ቆንጆ ስም ነው። እሺ በቃ አብረን ዛሬ ፏ እንላለን። ፍቃደኛ ናችሁ? ምሳ እንበላለን። አዎ ፍቃደኛ ነን። በቃ ዩቲዩብ ቻናል ከፍቼ በደንብ እየታየልኝ ነውና የዚህ ደስታ ከእናንተ ጋር ምሳ በላለሁ ብዬ ነው። እሺ እንደ አቅሜ ነው። ታዲያ ግን ምን በላ የት ነው መሰላችሁ? ባለፈ የሆነ የጊዶ ቤት እንትን ቪዲዮ ሰርቼ ነበረ እና ብዙ እንትን ኮሜንቶች ነበሩ እዛ ላይ እና እዛ ጊዶ ቤት እንብላ፣ ሽሮ ቤት ልውሰዳችሁ፣ ፒዛ ይሻላል፣ ተጋቢኖ ይሻላል፣ ጥብስ ይሻላል፣ ምረጡ። ጊዶ ይሻላል። ጊዶ ቤት ልውሰዳችሁ። ጊዶ ማለት በነገራችን ላይ ተመልካቾች ትሪፓ ነው። ትሪፓ ቤት ነው። እንሄድና እናጫውተዋለን ማለት ነው ከብራዘሮች ጋራ በቃ እንሂድ ነው ዛሬ ፋ እንላለን። እሺ እናቱ እስቲም እንገባለን። በዛ በትሪፓው መረቅ ብዙ ጊዜ ሲባል ማለት ነው። በጣም ደስ ይላል። በጣም አሪፍ ነው። ፋ ብለን በልተን ተዝናንተን እንለያያለን። እሺ ምንድነው መሰላችሁ? የትኛው ነው የተሻለ? አንድ ቀን እዛ አካባቢ መተናል፣ ግን ያው የሰራነው ቪዲዮ ሌላኛ ቤት እንገባለን ዛሬ። የሚታቆ ቤት አለ? አዎ ማቆ ቤት አለ። በቃ እዛ ትወስደናል። ያ አይመስልም? ይመስለኛል። እሺ ከዛ በፊት አንድ ቃል ግቡልኝ። ቃል ትገቡልኛላችሁ? የሆነ ነገር እስኪ እግዚአብሔርን አንተስ በቃ ከዛሬ በኋላ ራሳችሁን ማለት ነው በተቻላችሁ አቅም ለመለወጥ ቃል ግቡ። ከዛም በኋላ የማታም ቢሆን ትምህርት ጀምራላችሁ። እንደሱ አይነት ነገር ተሯሩጣችሁ ደግሞ ሸከል የምታደርጉትን ነገር በማይሆን ነገር ላለማጥፋት ቃል ግቡ። ቃል ገብታችኋል? እሺ ቃሉ ከምን ይጀምራል መሰለ? እጅ ላይ ምንድነው ያለው? እስኪ ይሄ ቤንዚል ምስብበት ነው። ይሄ አንተሳ አይደለም? ይሄን ከመጣል ዛሬ በቃ ቤንዚል ከዛሬ በኋላ ቀጥ አድርጋችሁ አቁሙ። ምንም ጥቅም የለውም ለእናንተ ቤንዚል ዘንድሮ አይደል ለእናንተ ለተሽከርካሪ አልጠቀመምና ከዛሬ በኋላ ይሄን ነገር ይቅር። ፈቃደኛ ከሆናችሁ እስኪ ወርውሯ ጣል እንጂ አሪቀጣል። አዎ በቃ ነፃ ሆናችኋል አይደል? ከቻላችሁ ከዛሬ በኋላ ፕሊስ ለእናንተው ነው። ገባ አይደለም? ይሄን ነገር ቤንዚል የሚባለውን ነገር ከነጭራሹ ተው። ጓደኞቻችሁንም አስተውሺ። ጥቅም የለውም። እግዚአብሔርን ለወደፊት የሚጸጽታችሁ ነገር ነው። እንድትማሩ ማንም ሰው ያግዛል፣ ያበረታታል፣ ከጎናችሁ ይቆማል። ለዛ እንደዚህ የሚጠቅማችሁ ነገር ላይ ፎከስ አድርጋችሁ መንቀሳቀስ። እኔም አለው ሮጥ ብዬ አንዳንድ ነገሮችን ከሰውም ቢሆን የፈላለኩ አቀብላችኋለሁ። እናንተ ግን በርቱ። እሺ ባላችሁበት ምንም አያስፈልግም። አይቻችሁ እንዳላዘን። እሺ ቴንክ ዩ ወንድሞቼ፣ እግዚአብሔር ያክብራችሁ። አደ ወንድሜ መንገድ እየዘጋብኝ ነው። አባ ቤተሰብ እንጨካከን እንደ
እኔና እንግዲህ ቤተሰብ ያው ደርሰናል። እንደምንም ጊዶ ቤቱ ደርሰናል። ትሪፓ ቤት ማለት ነው። እና ግን በጣም ያለፋል ትንሽ የነሱ ፍላጎት ስለሆነም ባለፈውም ደግሞ በለቀቁት ቪዲዮ አንዳንድ ኮመንቶች ስለነበሩ ያለ ማሳየት ያህል ነበረ። ይሄንን ቤት ደግሞ እነሱ ወደዋል። እንደውም አመት ባለ አካባቢ ላይ ነው የምንመጣ ብለው እያሳቁኝ ነበር መንገድ ላይና ገብተን እስኪ ያለውን ሁኔታ ያለውን እንመገባለን። የታለ አባ የሚታዘዝ ማን ነው? ነይ በላት ወይኑ ሰላም ናችሁ? የሚታዘዝ ሰው ማን አለ ታዲያ? ሰላም ነው ወይ? እነዚህ ወንድሞቼ ናቸው፣ ታናናሽ ወንድሞች። ምን አለ የሚበላ? ጎመንና ጥብስ ጊዶ ምን ኦልካ በምን በጊዶ ነው ጌሹ ጊዶ ይባላል ይታወቃል። ማጊዶ ቤት ጌሹ ኦኬ እንትን ማለት ነው። ትሪፕ አይደል በአማርኛው? አዎ ትሪፕ ይባላል። ኮሌክሽን ትሪፕ የቅምጥል በነገራችን ላይ ብዙ አይነት ስሞች አሉት። በኢየሱስ ስም ደስ ይላል በጣም እና እሺ እኮ ቀላቅለ በቃ በትላልቅ እቃ ቋርጉንና ማባያ ምንድን ነው? ቆጮ ወይኔ ነብስ አይደል እንደሱ። ኧረ አፍጥኑት አባ ሌላ ምን ይምጣ? ምን ይጨመር? ኳን እንላለን። እርግጡ ተናገር እንጂ በጣም ቀለኛ ነው ሲባል ሰምቻለሁ። ምን ነው ጸባይ አበዛኝ? ቀላታ አንተሳ ምን አትብራ። ዛሬ ሁሉ ከፈለጋ በሳፋ ይምጣ መረቁ ራሱ አስፈላጊ ሆናችሁ ድግዱፍ እያላችሁ ተዋኛላችሁ። በነገራችን ላይ ምግብ ተሰርቶ እየመጣ ነው። ምግቡ እስኪደርስ ድረስ የሆነ አንድ ነገር ላሳያችሁ ቤተሰብ። የትሪፓ ቤት ማስታወቂያው ፕሮሞሽኑ ውጪ ላይ ያለው ፕሮሞሽን እንዴት ደስ እንደሚል እንደውም እቺን ነገር ላሳያችሁ። በባለፈው ቪዲዮ ትንሽ ታይቷልና ኑ በእናታችሁ ላሳያችሁ። ከሞን ና ካሜራ ማር ተከተላ። አቤት ፕሮሞሽን እንዴት እንደሚያምር በስመአ። እንደዚህ አይነት ማስታወቂያ ኢንተርናሽናል ደረጃ ቢለመድ ቤተሰብ እንግዲህ ፕሮሞሽኑ ይሄንን ይመስላል። እንዴት እንደሚያምር ተመልከቱ። እንደዚህ አይነት የምግብ ቤት ማስታወቂያዎች መለመድ አለባቸው። ይሄ ኢንተርናሽናል መሆን አለበት። በእውነት እጅግ በጣም ነው የማምረው። አታዩ? አቤት አቤት። ይሄኔ እኮ ወደ ኋላም ረግጦኝ ይሆናል በሬ። ዛሬ በመልሱ ይበላዋለሁ። ትሪፓ ቤት ምልክት እንደዚህ መለመድ አለበት። እስኪ አንድ ወንድሜ እዚህ ጋር አንድ ነገር እያለኝ ነው። ና እዚህ ጋር ምንድን ነው አልከኝ? እኔ እባክህ ይሄ ሾይና ይባላል። እሺ ሾይና ማለት የተሰበረ ሰው፣ እሺ አጥንት የተሰበረ ሰው ጠጋኝ ነገር ነው። ዋና የሚበላ እሱ ነው። ኦኬ አሁን ግን እዚህ ውጪ ስላለው አይታቸው ከሆነ ዋጋ ደግሞ ውድ ነው። ዋጋ ውድ ነው እንጂ አጥንት ጠንካራ አጥንት የሚጠነክር ነገር እኮ በጣም አስፈላጊ ስለሆነ እዚህ መንጠልጠሉን አትዩ። ውድ ነገር ነው የምትለው። አጥንት የተሰበረ ሰው ምናምን ጠቂና የሰበረ ከእንጨት የወደቀ ሰው ዋና ነገር የሚበላ እሱ። ከምግብ ጋር እንደውም እሱ በምን እንደሚያምር ታውቃለህ? የሆነ ቁንጭሳ ቆጮ ቁንጭሳ እሱ ለብ ታደርገዋለህ። ከዛ ለጠጥ እያደረክ ትበላለህ። ሚራቀን ነው አስዋጥከኝ። በጣም እናቴ ሚራቀን ነው አስዋጥከኝ። ሚራቀን እቺን በጣም አስፈላጊ ነገር ነው። ሌላ ደግሞ ጦቦት ፍየሎችም አለ። ፍየል ምን ይሰራል? ግዶ ነው ዋና ነገር። አንተ ጦቦትነቱ የጦቦት ግዶ ያችን ግዶ ስትበላ በቃ ጥፍጥና አይደለም። ሾርባ ደግሞ ውስጥ የሚጨመሩት ነገሮች አለ። ሾርባ ደግሞ ለፍለስ አድርገት ይውጣል። በዛ ሰዓት በቃ ወዝ በወዝ ሾርባ በስትሮ ሲበታናል። በቃ እሱ በቃ በቱቦ ነው በስትሮ ነው። ጫማ ለሊስትሮ ሾርባን በስትሮ አሹ ረጅም ዓመት ተጠቅመሃል አንተ። እሱን በቃ አንዳንድ ጊዜ ደግሞ አፈር የሚቆፍር ሰው ደግሞ በጣም አፈር የሚሰራ በቃ ገበሬ አቅም በቃ ጉልበት አንድ ሰው እንደዚህ ቢገፈትረው ያስበል እንጂ አባ እንደዚህ ነው ማለት። ታንክ ዩ አይ እሺ ታንክ ዩ እሺ ወንድሜ። አይ አሪፍ ነው። ሰብሮኝ ነበር እኮ እዚህ ጠጋኛል ተብሎ ና ወይ ጉድ እናንተ ቆየው አይደል ምግቡ እማ ቆይ እስኪ እዛኔ ዳዮ ምግቡ እንዴት ነው አልደረሰም?
ኧረ ተሽሞንሙኖ እየመጣ ነው ትሪፓ። ኧረ ዋ በስመ አብ ታጠቡ። ተነሱ ታጠቡ። በሳሙና በደንብ እጃችሁን በሳሙና ሸዋ እያደረጋችሁ ታጠቡ። ከዛም በኋላ ሌላ ያለ ነገር ጨማምሪ። ቁጭ ሳቅ ጣልታ ይባላል። ይሄ ቆጮ ለየት ያለ ነው። ይሄ ጣልታ ኦጣ አለ። በባይላችን የሚሰራ ቆጮ ነው ይሄ በጣልታ። ኦኬ። ይሄ ደግሞ ስትበላ ጥፍጥና አይደለም። ኦኬ። ይሄ ደግሞ ሰንጠቅ ታደርጋለህ። አበላሉን እንኳን ለነቶ ችግር የለም። አበላሉን ለነቶ አባ ቢበላ ማይጠገብ ነገር ግን ምንድን ነው ለአንተ? ቢበላ ማይጠገብ ነገር ማይጠገብ ነገር ምን አለው? ትበላለህ። ኮሾሮማ አንዱ ምን እንዳለኝ ታውቃለህ? ቀበሌ ነው የሚሰራውና ቢበላ ማይጠገብ ነገር ምንድን ነው ሲለው፣ እሺ ሙስና ነው አለኝ። በእግር መጣ ወይ በእጅም መጣ? እናመሰግናለን። እሺ እንደ አሃ ይሄንንማ ኧረ እንለዋለን። ና አሳያቸው እስኪ። ትሪፓ በአይነቱ በስመ አብ አንተ አሃ ኧረ እንበላለን እንደ ጉድ። በስመ አብ ወልድ መንፈስ ቅዱስ የተባረከ ይሁን። ብሉ ያዝ ነይ የሚበላ ነገር ማን ነው? የሚጠጣ ነገር አምጪ። ብዙን አምጪ። ለኔ ስፕራይት ወይ አምቦ አለ? ለኔ ስፕራይት ለስላሳ ይሆንላችሁ። ለስላሳ ብርዝ ይሻላል። ጠጥሽ። እሺ ያዝ እንጂ ይሄ ቺርስ ብርዝና ለስላሳ። እንዴት ነው? ተመቻችሁ? በጣም ተመችቶ ነው ዋላችሁ? በጣም ጠገብክ? አንተስ? ተመቼ? በቃ አብሽር። ያው እንግዲህ ተመልካቾቻችን ፏ ብለን እንግዲህ ይኸው ከጓደኞቼ ጋር ከወንድሞቼ ጋር ፏ ብለን ጠግበናል። እግዚአብሔር ይስጥልን። በጣም አመሰግናለሁ ጊዜያችሁን ሰጣችሁኝ። እንግዲህ ከኔ ጋር ስለሆናችሁ ተጋባዤ ስለሆናችሁ በጣም አመሰግናለሁ። ወዳችኋለሁ። እሺ እናመሰግናለን። ቴንክ ዩ። እንሂድ በቃ አይደል? እንግዲህ የካያሞ ዩቲዩብ ቻናል ቤተሰቦች እንግዲህ ደስ በሚል ሁኔታ ከጓደኞቻችን ጋር ፏ ብለን ወተናል። እንግዲህ ይሄን ለማሳያችሁ በነገራችን ላይ ለይምሰል ለሌላ ነገር ሳይሆን አንዳንድ ጊዜ ደስታችንን ተካፋይ እንዲሆኑ ቢያንስ የደስታችንና አንዳንድ ሁኔታዎች ላይ እንደዚህ አይነት ልጆችን እንድትደግፉና እንደው ሻል ያለ እኔ እቺ በጥቂቱ ዝም ብዬ ለማስታወስ ያህል ነው። እናንተ ደግሞ በተሻለ መልኩ አንዳንድ የአጋር አድርጋችሁ እንደዚህ አይነት ሰዎች ጋራ ፕሮግራምም ሲኖር አንዳንድ ኢትዮጵያዊነትን የሚያሳዩ መልካም ስብዕናን የሚገነቡ ነገሮች ላይ ትኩረት አድርጋችሁ እንደዚህ የጎዳና ልጆችን ቢያንስ የተሻለ ደረጃ በማድረስ ወይ ደግሞ በማገዝ አብሮነትን እንድታስቀጥሉና ለነሱም የተሻለ ጥቆማ እንድትሰጡ ነው። ኢትዮጵያዊነት ማለት ይሄ ነው። በጣም እናመሰግናለን ቤተሰቦቼ። ኔክስት በሌላ ቪዲዮ አዝናኝ በሆነ ቪዲዮ እንገናኛለን። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እናመሰግናለን። ቻው